ሰላም ውዶቼ፣ እንዴት ዋላችሁ? እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበል። ገባ ገባ በሉ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ከተቻላችሁ። ያላችሁ ደግሞ ያላችሁን ጊፍት ከ3 ብር ድራም ሜምበርሽፕ እንዲሁም ያላችሁን ጊፍት ገንዘብ ብቻ አይደለም የሰው ልጅ ቪዲዮን በማየት ላይክ ሼር በማድረግ በቂ ነው። ያለው ደግሞ ባለው ላይ ያለውን የተቻለውን ጊፍት ቢሰጠኝ ደስ ይለኛል። እዚህ ቪዲዮ ላይ ማንኛውም ቪዲዮ ላይ ይቻላል። በዚህ አጋጣሚ እንዴት ዋላችሁልኝ? አንዳንድ ነገር ልነግራችሁ ነው። በእርግጥ እኔ ልክ ነኝ፣ ትክክል ነኝ፣ እኔ ጻድቅ ነኝ ነው እንደዛ ልላችሁም አይደለም። ግን አንድ ነገር ለመናገር ፈልጌ ነው። ምን አለ መሰላችሁ፣ የእውነቴን ነው። ብዙ የታዘብኩት አለ ቲክታክ ላይ ያው የተለመደው። በእርግጥ ከሌ ከሌ እያልኩ ማውራት የከሌን ስም ማንሳት ተገቢ አይደለም። በእኔ እድሜ በእኔ አኳያም ነው። ሰው በራሱ ህይወት፣ በራሱ ኑሮ፣ በራሱ ነገር ቢሰራ የተሻለ ነው ብዬ አስባለሁ። የኔ የግሌ አመለካከት ነው። የሰውን አመለካከት ኔቨር አልነካም። ሰው የራሱ በራሱ ልክ ስለሆነ ማለት ነው። እና እኔ የምልላችሁ መሰላችሁ ከሰው ልጅ ውሻ ክብር የሚበልጥበት ለውሻ አንበሳ የተለያየ ነገር የሚወርድበት ጊዜ እያየን ነው። እና አንዳንዶቹ ደግሞ ቲክቶክ ህይወታቸው ማለት በቃ የጎጃቸው መሰረት የሆኑ የሚተዳደሩበት ሰዎች አሉ። አናቅም፣ ባክግራውንድ ላይፋቸውን አናቅም፣ የግል ህይወታቸውን አናቅም። ቲክታክ ላይ ነው የምናያቸው። ቲክታክ ላይ ነው ሲያወሩ ምን ሲሉ። አንዳንድ ሰው በጣም ይሁንት በጣም በቃ ምን እንደምላቸው አላውቅም። የሰው ልጅ ይሄን አይል ድረስ። በእርግጥ አንዳንድ የሚኮምቱ ሰዎች ደስ ይላሉ፣ አንዳንዶቹ ደግሞ በጣም ይገርማሉ። አንዳንድ ጊዜ ታስባለ። እኔ አሁን ለምሳሌ ምን ልላችሁ ፈልጌ መሰላችሁ፣ በቃ ሞኔታይዝ ሆኜ በጣም በሺ በምታይበት ሰዓት ብዙ ሰው ጊፍት ይሰጠኛል። ብዙ ሰው ጠብቄ ነበር፣ እግዚአብሔር በሚያውቀው ማለት ነው። ብዙ ሰው ይደግፈኛል። በጣም ብዙ ሰው በፕራይቬት እንዲሁም በፊት ለፊት ብዙ ፕሮሚስ ቃል የገቡ ሰዎች ነበሩ። ዛሬ ላይ ያሉ ግን ለምን የሉም ብዬም ደግሞ አልበሳጭም። ምክንያቱም እነሱ ይሰጡኛል። እነሱን ተስፋ አድርጌ አይደለም ዩቲዩብ የጀመርኩት፣ ሳላቃቸው ነው። ነገ የተሻለ ህይወት ይኖራል ብዬ ነው የጀመርኩት። ገባችሁ አይደል? ግን አንድ ነገር የምንነገራችሁ፣ ዩቲዩብ ቲክቶክን ምንም ዋስትና ነገር የለም። ዋስትና የራሳችሁ የሆነ ነገር መስራት ስትጀምሩ ብቻ ነው ዋስትናችሁ። ጀስት እኔ በትርፍ ጊዜ ነው አሁን ነው ገና 20 ቀን እንኳን አልሞላኝም። ሜቢ ሊሆነኝ ይችላል ዩቲዩብ ሞኔታይዝ ከሆንኩ። ግን ካሰብኩት ይልቅ እግዚአብሔር አስቦ የሰጠኝ እጅግ የላቀ ነውና እኔ ካሰብኩት ይልቅ እግዚአብሔር አስቦ የሰጠኝ እጅግ በጣም ደስ የሚል ሀሴት የሚያረግ የሚገርም ነገር ነው። እና ምን ልላችሁ ፈልጌ ነው፣ ትላንት እንደዛ ቂጤን እያገላበጥኩ ያዙኝ ምናምን በራሴ በቃ በምችለው በቃ የማንንም እንትን ሳልነካ በራሴ ሰውነት ክብረሽን አንቺ ዘልዘል ኢሶኬ ምንም የሚለጠፍ ነገር የለም። ወይኔ ይችል ቸግሯታል፣ ምን በምን በኩል ሰፖርት እናድርጋት የሚል የለም። እቺ ዘልዛላ፣ እቺ ትልቅ ሴትዮ፣ እቺ ልጅ ናት፣ እቺ ምን ትስዬ ቤተሰብ ነው ሰምቲንግ እኔ ላይ ማተር የሚያደርግብኝ አንዳችም ነገር የለም። ለምን መሰላችሁ? ይሄ እንደሚመጣ አምኜ የመጣውን ጀስት አሜን ብዬ ሳልወድቅ ሳልንገዳገድ ቀጥ ብዬ መስራት እንድችል ክፉንም ደጉንም ተቋቁሜ ማለፍ እንደምችል ዛሬ ብርሃን እንዳለ ነገ ጨለማ እንዳለ ስለማምን ነው። ያንን ሳላምን አልጀመርኩም። ከጀመርኩም ደግሞ በማደርገው ነገር ኔቨር አላፈርኩም። ራቅቴንም ብጨፍር ኢሶኬ ልጄን፣ ቤተሰቤን፣ ሀገሬን ነው ኔቨር ራሴን ችዬ ነው የምሰደበው። ምክንያቱም አገርን የሚያሰድብ ቢሆን ኖር ስንት ወገኖቻችን አገር ተሰድቦ አገር በሞተች። ቤተሰቦቻችን ተሰድቦ ቢሆን ኖር ስንት ቤተሰቦቻችን ራሳቸውን አጥፍተው በሞቱ ነበረ። ጀስት ሁሉም ሰው የራሱን ኃጢአት ራሱ ነው የሚቀበለው። ምን ልላችሁ መሰላችሁ? አሁን ቲክታክ ላይ ትላንት ወይ ከትላንት ደውዬ ልለፎና የቀጠሮ ጌም ምናምን ነበረ እና በጣም ከታዘብኩት ነገር ነው የምነግራችሁ። እና የቀጠሮ ጌም ሲጫወቱ ምናምን ያው አንደኛው ተሸነፈና አንደኛው ብሞት ይሻለኛል እንደዚህ በዚህ ጌም ከምሸነፍ ብሞት ብር ስላላገኘው ሞቴን መርጣለሁ። ለምን? ይሄ እኮ ህይወታችን አይደለም። ይሄ ትላንት የመጣ ነገር ነው። እንዴት ሰው ልጅ ጊፍት አልተሰጠኝም ብሎ ብሞት? እኔ በጣም የምነግራችሁ ሰዎች የራሴ በቃ በጣም ስማርት በቃ እነዚህ ሰዎች ይደግፉኛል። ብዙ የተንተራሰቡበት ሰው አለ። በጣም ደካማ ነኝ ሰው በማመን በጣም ይሄ ፓርቲ እግዚአብሔር እንደውም እንትን እንዳይል አይቀየርብኝ። ምክንያቱም ሰው ማመን ጥሩ ነው።
ወርቃችሁ አትወርቁ። እግዚአብሔር ያነሳል። ልክ እዛ ጋር የጣላችሁ ሲል እዚህ ጋር የሚያነሳ ሰው አለ። ብዙ የገቡልኝ ሰዎች አሉ። ወይኔ በሞትኩ፣ ወይኔ እንደዚህ ኖ እንድ ሰው እንዲህ ሲል እኔ ከጎን የሆነ ነገር ሰውን ተማምኜ ኔቨር ምን አደርገው ነገር አንዳችም ነገር የለም። በራሴ ተማምኜና በራሴ ሁሉን ነገር ራሴ ጎን ለገን ሰው ሰፖርት ካረገኝ ደስ ይለኛል። ካላረገኝም ምንም በቃ ተዝናንቻለሁ። የሳኩም የተንዘላዘልኩም የሆነ ቁም ነገር ጣል ላረግ ችል ይሆናል። ገባችኋል? ነገ ደግሞ የተሻለ ነገር ሰራበታለሁ። ዩቲዩብ ማለት ይሄ ነው። ገባችኋል? አሁን ለምሳሌ ሁልጊዜ እኝኝኝኝኝ ብለ ይሰለቻቸዋል። ኦፍኮርስ አይቼዋለሁ። አዳዲስ ለምትመጡት ነው ግራ የሚገባችሁ። ትልልቅ ቻናል ላይ ስለምትመለከቱ ትንንሽ ቻናሎችን ስለማትመለከቱ እንዴት ትልልቆቹን ብቻ ስለምታዩ እንዴት ትንንሾች ይገባችኋል? ትንንሾች ወጣ ባለ ስታይል ወጣ ባለ ባህሪ የሚመጡት ወደው አይደለም፣ እይታ እንዲኖራቸው ነው። ኦፍኮርስ ከኔ ይጀምራል። ገብታችኋል? የተሻለ እይታ፣ የተሻለ ቪው፣ የተሻለ ክፍያ፣ የተሻለ የገንዘብ ምንጭ ብናገኝ። ዛሬ ላይ ቤት እያጸዳን ነው። ኦኬ ባይዘዌ ቤት ማጽዳት፣ ሽንት ቤት ማጽዳት ንቄው አይደለም። እዚህ ላይ ብሌ ከመውጣት ይሄ መስራት እንዲህ አድርገን የምትሰራው ነገር ይጣፍጣል። ኦፍኮርስ ብዙዎቻችሁ ታውቁታላችሁ። አንዳንዶቻችሁ ደግሞ ለማታውቁት እንግዲህ ስታዩት ይገባቸዋል ብዬ አስባለሁኝ። እና በዚህ ተማምኝ አይደለም። ከዛሬ 5 ዓመት በፊት ሳናውቀው እንኳን ህይወት አልፏል ማለት በቃ ሳናውቀው እንዴት እንደሚደረግ ድሮ የሆነን ሰዎች ነን። እግዚአብሔር ይመስገን እድሜ ጤና ይስጠኝ። ትልቅ ነኝ፣ ህፃን ነኝ እያልኩ አይደለም። የልጅ እናት ነኝ ኦፍኮርስ። እና ግን የልጅ እናት መሆን መደነስ አይከለክልም። ፍሬ ሀሳቦችን የመግለጽ መብት አይከለክልም። ገባችኋል? እድሜ ባይዘዌ እንደፈለክ የመሆን ነገር አይገድብም። ገባ? እንደ እድሜያችን ልክ በቃ ምናልባት አንዳንድ ጊዜ ከእድሜያችን ህፃን ልጅ የሚሰራውን እኛ ትልልቆች ልንሰራ እንችላለን። ግን ትላንት ያመለጠን እድሜያችን ሊሆን ነው ብላችሁ አስባችሁ ታውቃላችሁ? ለማንኛውም ገባ በሉ። ላይክ እያደረጋችሁ እስቲ ላይካችሁን፣ ሰብስክራይባችሁን፣ ኮሜንታችሁን እጠብቃለሁ። ምክንያቱም ያው የሰው ልጅ ነችና ተስፋ አለመቁረጥ ነው። እውነቴን ነው። በጣም ብዙ ሰው ዲል ገብቶልኝ በጣም በቃ ይመጣል በቃ ያንበሻብሸኛል ብዬ ጠበቅኩት ሰው ኔቨር። ግን አንዳንዴም ይገርመኛል። አንዳንዴም ለምን ጠበቅኩት ያንን ሰው ምን ሆኝናለሁ? ምንም የማያውቀኝ ገና እንዲች ውል ወይ ደግሞ እንዲፍሬ ሀሳብ ዝም ብዬ ሳወራ መጥቶ ቸክማ ምን ያለኝ ሰው አለ። ምን እላችሁ ፈልጌ ነው። አያችሁ እግዚአብሔር ለእናንተ ያሰናደዋል። ገንዘብም ሆነ የሆነ ነገር ሙቪንግ ሲያደርግባችሁ አትበሳጩ፣ አትናደዱ። ለመልካም ነው። እንኳንም ተሸነፍኩ። በመሸነፍ ውስጥ ማሸነፍ አለ ብላችሁ ማሰብ አለባችሁ። በመሸነፍ ውስጥ ማሸነፍ ማለት በዛ ነገር ውስጥ እንግዲህ እሷ ያችን የበላይ ገንዘብ ያችን ወስዳ የብታች ትንሽ እንደ አሁን እኮ እኔ በጣም ከሚያስቀኝ አንድ ነገር ልንገራችሁ። ጌም እኮ ሁለቱም በኩል እኮ ነው ገንዘብ የሚያገኙት። እችም 1 ብር አገኘች፣ እች 1 ሚሊዮን አገኘች። ሁለቱም የራሳቸው ገንዘብ ነው። የሚወሰድባቸው የሚነከባቸው አንዳችም ነገር የለም። ግን የሆነ ያስባሉ በቃ እንደዚህ ጌም ራሳችን እንዲያርገን ጊዜያችንን ሙቪንግ አድርገን ሰርተን ነገ የሆነ ነገር ለውጥ እናመጣለን። ኦፍኮርስ እኔ እዚህ ላይ የሆነ ነገር ባገኝ ዛሬ እዚህ አታዩኝም። በሰው ቤት ተጣብቤ ዛሬ እዚህ ጋር ላይቭ ልግባ፣ አንዴ ሽንት ቤት ልግባ፣ አንዴ ቄጤን ጨብጨብ፣ ላወዛውዝ፣ ልጨፍር፣ ልንቀሳቀስ፣ ሰው ይሳቅ፣ ይደሰት ላልል እችላለሁ። ጥሩ የተሻለ ነገሮችን እየሰራሁ የማቀርብበት ሶቴሽን ሊፈጠር ይችላል። እና የምንላችሁ ነው መሰላችሁ ፕሊዝ ሀብሱ ሰው እኛ ሰዎች በእርግጥ የሰው ልጅ የሚያስደስተው የተለያየ ነገር ነው። ግን ለሰው ልጅ ክብር ይኖረን። ልክ ለውሻ ያህል ክብር እንዳለን ሰው ለሰው ልጅም ክብር ይኖረን ባይ ነው። ገባችሁ? ውሻን ያህል አንበሳልሽ ምንድን ሲወርድ የነበረ ለሰው ልጅ 3 ብር 4 ብር ኦፍኮርስ ያ ሰው እኮ ላይኖር ይችላል። እኔ አጥቼው ማውቃለሁ። ገባችሁ? አንድ ሰው 3 ብር ቢሰጠኝ ሌላ 3 ቢሰጠኝ ሌላ 3 ቢሰጠኝ 10 ብር አንድ ሰው አንዱን 10 ብር ከሚሰጠኝ የተለያየ ሰው 3 ብር ቢሰጠኝ 10 ብር ይሞላል። ለሶስት ሰው ቀላል ሆነ። ለአንድ ሰው 10 ብር ቀላል ነው። ኧረ አይቻለሁ 20 ዩሮም አይቻለሁ። ለአንድ ሰው ኖርማል መስሎ የታየው በጣም ምርጦች አሉ። እግዚአብሔር ምስክሬ ነው። እኔ የማላውቃቸው እነሱ የሚያውቁኝ ቢግ ሪስፔክት የሚሰጡኝ ሰዎች እግዚአብሔርን ካላቸው ህይወታቸው እንጂ እውነት አሁን ነው ባይዘው ዩቲዩብ ላይ ጊፍት ምናምን የተጀመረው እንጂ ቪዲዮ እየታየልን በዛ ነው። እኔ በዛ ነው አሳያቸዋለሁ። እያንዳንዱ ቪዲዮ
በየትኛው ኃይል መከፈል እንደሚችል በቪው ነው የሚከፈለው። ቪዲዮዋችሁን ሁሉም ሰው ሙሉ ቪዲዮዋችሁን በአግባቡ ካየላችሁ በደንብ ይከፈላል። ጊፍት ራሱ ስጡኝ አትስጡኝ ተብሎ መጠባበቅ አይቻልም። ግን የሆነ ቪዲዮ ስንሰራ ምን ይመስላል? እኔ በፊት አሁን እግዚአብሔር ምስክሬ እንዲህ መጥቼ ያዙ ልቀቁ ብዬ አካላትን ከማንቀሳቀስ ይልቅ ኩኪንግ አደርግ ነበር፣ አበስል ነበር። ግን አሁን የምሰራበት ስራ ያንን ነገር ቪዲዮ መቀርጽበት ሲቹዌሽን ላይ የለም፣ አይመችም። አልሰራም ብዙ ጊዜ ምግብ ሴትዮ ናት ኩክ የምታረገው። ራሴ ገዛዝቼ እንኳን ኩክ ለማድረግ ልጆቹን ቴክ የሚያደርግልኝ ሰው ፈልጋለሁ። አያቸው ለእነሱ ምግብ ሲሆን ግን እነሱ ቴክ ያደርጋሉ። ለራሴ ለቪዲዮ ብዬ ቴክ አድርጉልኝ ብል አልችልም። ጎን ለጎን አይሆንም። የሚበልጥብሽን ውሰጂ ነው የምትለው። ኦፍኮርስ የሚበልጥብኝ እንጀራ ኦፍኮርስ ይሄ ነው። ምክንያቱም እያየሁት ነው። ሰው ዛሬ 10 ዶላር ነገ 20 ዩሮ ሰጠኛ ተጠራቅሞ እንኳን የወር ደመወዜን አይደለም የወር ደመወዜ የቤት ኪራይ መክፈል እንኳን ላይችል ይችላል። የምሬ ነው የምነግራችሁ። ቲክታክ ላይ እኔ በወጣ እርግጠኛ ነኝ የተወሰነ ሰዓት ጊፍት አገኛለሁ፣ የቤት ኪራይ ምናምን ሴቪንግ አደርጋለሁ። ግን እዚህ ጋር ያለው በላቤ የምሰራው ነገር አጣለሁ። ግን ለቲክታክም ለመግባት የተሻለ ስራም ለመስራት ምን ያስፈልገኛል? እዚህ በላቤ መጀመሪያ ጠብ አድርጌ የምሰራት ቤዝ ነገር ያስፈልገኛል። በቃ የራስ ነገር ሲኖር ጀስቲስ ኦኬ ባለ ትርፍ ሰዓት ነው ውል ትላለህ። ገብቷችኋል? ዛሬ በሰው ቤት ነገ በራስ ቤት በላቤ የተሰራ ነገር ደግሞ ያረካል። ትረካላችሁ፣ ትጠግባላችሁ። ቢቻል እንደ ማንኛውም ሰው ቫይራል ብንወጣና ቢታይ ለማናችንም አንጠላም፣ ማንም ዩቲዩብ። ምክንያቱም ዩቲዩብ ነገሮች ሁሉ ለመልካም ነው ብለን የዛሬ የተሻለ ህይወት ይኖረናል ብለን ነው የምንጀምረው። የተወሰነ ገንዘብ ይረዳል። ዛሬ ኦፍኮርስ እኔ እርግጠኛ ሆኜ ነው የምላችሁ፣ መብርሃንን ነው የምላችሁ። እኔ ይህን ቪዲዮ አንድ ቀን ደግሞ ነግራችኋል። የሆነ ጉድ ቀዳዳ ይሸፍናል። 10 ሺህ ብር ብናገኝ አሁን በወር ስንት ቀዳዳ ይሸፍናል? በጣም ብዙ ነገር ይሸፍናል። 10 ሺህ ለኢትዮጵያ በቃ ልጅ ላለው የሆነ ነገር ቀዳዳ የሆነ ቦታ ላይ ስቆጥ ይላል። እግዚአብሔር ምስክሬ ነው። እና ምን ልላችሁ ፈልጌ ነው፣ ፕሊስ የራሳችን ነገር ይኖረን። ጎል ለጎን ከሆነልን ይሆናል። ተመልካቾቻችን ደግሞ የምታዩን ሰዎች ደግሞ የትናንት ህይወታችን ባክግራውንዳችን ውስጣችን ሳታውቁ መታችሁ አትሳደቡ። ቢያንስ ሪስፔክት አድርጉት፣ ሼር አድርጉ፣ ላይክ አድርጉ፣ ባላችሁ ነገር ደግፉ። መታችሁ ከምትሰድቡን ብርታቱ ነው። የተሻለ ስራ እንድንሰራ እርዱ። እኔ ይሄንን ነው ልል የምችለውና በአጠቃላይ አመሰግናለሁ። በጣም ብዙ ማለት ፈልጋለሁ፣ ብዙ ማውራት ፈልጋለሁ፣ ያንዳንዱ ነገር ማስረዳት ፈልጋለሁ። ግን ሰው ላይ አትተራሱ፣ እግዚአብሔር ላይ እና ጤናና እድሜ ይስጣችሁ። እኔ እግዚአብሔር ይመስገን ዛሬ ጤና ስላለኝ ሰው ቤት እየሰራው የራሴን ህይወት እኖራለሁ። ገባችሁ? ነገ ደግሞ ምን ይታወቃል? ዛሬ እንደዚህ ቡኒጤ አመዳም ጥርሴ ወለቅለቅ እንደ ቡትት ብዬ ሊሆን ነገችን ፓውደር ፑን አርጌ ጸጉሬን ድንድንድን አርጌ ደግሞ ስገባ ምን ሊሆን ሲኖርና ሳይኖር ራሱ አለ። የፊት ልዩነት አለው ጋይስ። እና አግዙን፣ እንተጋገዝ። ይሄን ልላችሁ ነው የፈለኩት። ሰው ልጅ ባለው ነገር ነው ብያለሁ። ላይክ አለ፣ ሼር አለ፣ ኮሜንት አለ፣ ሰብስክራይብ አለ፣ ጊፍት አለ። መርጣችሁ ማገዝ ትችላላችሁ። ስለነበረን ቆይታ በጣም አመሰግናለሁ። ቴንክ ዩ ሶ ማች ባይ